እንዳያችሁት ነው። ጥርት ያለና ስትራክቸር የሆነ ፊት ካላችሁ ሴቶችም ቢሆን ካለፉ በኋላ መዞራቸው የማይቀር ነው። ወይም ደግሞ ስታወሩ አይናቸውን ከእናንተ ላይ መንቀል አይችሉም። እና ታዲያ ለእንደኛ አይነቶች የሀበሻ ወንዶች ግላስ ስኪን ወይም ጥርት ያለ ፊት በእውነት ማግኘት ይቻላል ወይስ እኛ የማናውቀው ሌላ ምስጢር አለ? ለወራት ያህል በ30 ቀን ውስጥ ፊቴን ጥራትና ልስላሴ እንዲኖረው የሚያደርጉ ቀላል መንገዶችን ሳፈላልግ ነበር። ነገር ግን የሆነ ቦታ ላይ አቆምኩኝ። ምክንያቱም ደግሞ አብዛኛው የቆዳ እንክብካቤ ምክሮች ለእኛ ተብሎ የተዘጋጁ አይደሉም። ያ ፐርፌክት የሚባለው የቆዳ አጠባበቅም ዝም ብሎ ተረት ተረት ነው። ፊትህ እንዲጠራ ከፈለግ ሌላው ሰው የሚያደርገውን ዝም ብለህ መከተል ማቆም አለብህ። ይልቁንም የመጀመሪያው እርምጃ ጠዋት ስትነቃ መስታወት ፊት ቆመህ የቆዳህን አይነት ማወቅ ነው። ጠዋት ስትነቃ ፊትህ ገና ሳይታጠብ ሻይኒ ወይም አንጸባራቂ ከሆነ ቅባታማ ወይም ኦይል ስኪን አለ ማለት ነው። ነገር ግን የተሳሳበ አይነት ጭምድድ የማድረግና የጥቁረት ባህሪ ካለው ደረቅ ወይም ድራይ ስኪን ነው ማለት ነው። ፊትህ ቶሎ የሚቆጣ ወይም ብጉር የሚወጣበት ከሆነ ደግሞ ሴንሲቲቭ ወይም ለብጉር የተጋለጠ ፊት ነው ማለት ነው። አሊያም የነዚህ ሁሉ ድብልቅም ሊሆን ይችላል። አንዴ ቆዳህን ካወክ በኋላ ግን ነገሩ ሁላ ቀላል ይሆንልሃል። በቀላሉ ፊትህን መንከባከብ ለመጀመር 3 ፕሮዳክቶች ብቻ ነው የሚያስፈልጉ። የመጀመሪያው ለቆዳህ የሚስማማ ሳሙና ወይም ክሊንዘር ነው። በቀን 2 ጊዜ ፊትህን መታጠብ የፊትህ ላይ ቀዳዳዎችን የሚደፍኑትን ቆሻሻዎችና ብጉር የሚያመጡ ቅባቶችን ያስወግዳል። ግን እዚህ ጋር ነው ብዙ ሰው የሚሳሳተው። ፊትህን በኃይል አትፈግፍገው። በሙቅ ውሃ አትታጠብ ወይም ደግሞ ቆዳህን የሚያደርጉ ሰልፌት ያላቸው ሳሙናዎችን አትጠቀም። እነዚህ የቆዳህን ተፈጥሯዊ ቅባት ጨርሰው ስለሚያጠፉት ፊትህ እንዲደርቅና እንዲሰነጣጠቅ ያደርጉታል። ስለዚህ ለብ ባለ ውሃና ለስላሳ ሳሙና ተጠቀም። ሁለተኛው HA ያላቸውን ሞይስቸራይዘሮች መጠቀም ነው። እኛ ጥቁሮች በተፈጥሮ ቆዳችን ለመውዛት ቅርብ እንደሆነ እናውቃለን። ለዚህም ዋነኛው ሚስጥር ሃይሉሮኒክ አሲድ ነው። ይህ ንጥረ ነገር ለቆዳ ልዩ ጥበትና ወዝ ይሰጠዋል። የምትገዛው ክሬም ቀላል ሽታ የሌለውና ቅባት የማይበዛበት ይሁን። ይበልጥ ውጤታማ እንዲሆን ከፈለግ ክሬሙን ከመቀባት በፊት የሃይሉሮኒክ አሲድ ሴረም ተጠቀም። ሶስተኛው ደግሞ ብዙዎቻችን የምንዘነጋው የፀሐይ መከላከያ ወይም ሳንስክሪን ነው። ለእኛ የፀሐይ መከላከያ አስፈልገን ምናምን የሚለውን ወሬ ተወውና ፀሐይ ለቆዳ መጨማደድ ለጥቁር ነጠብጣብና ለቆዳ እርጅና ቁልፍ ምክንያት እንደሆነ ያወቅ። እኔን ከጠየቃችሁኝ እንደዚህ አይነት ነገር በፊቴ ላይ እንዲወጣ ስለማልፈልግ ስለዚህም በየቀኑ እጠቀማለሁ። እነዚህን 3 ነገሮች መጀመሪያው እንጂ መጨረሻው አይደለም። ፊትህ ወደ ተለየ ደረጃ እንዲያልፍ ከፈለግ እነዚህን 8 አጭር ዘዴዎች ወይም ቺት ኮዶችን ተጠቀም። አንደኛው ሬቲኖል ነው። ቆዳ ሁሌም ወጣትና ለስላሳ እንዲሆን ያደርጋል። የቆዳ መሸብሸብንም ይከላከላል። ነገር ግን ደረቅ ቆዳ ካለህ እንደ ግሊሰሪንና ሴራማይድ ያሉ እርጥበትን የሚጠብቁ ነገሮች ያስፈልጉሃል። እነዚህ ንጥረ ነገሮች እንደ ዘበኛ ሆነው እርጥበትን ከፊትህ እንዳይወጣ ይከላከላል። በተጨማሪም ቪታሚን ኢ፣ የሮዝ ውሃና የሬት ጄል ለቆዳ እጅግ ጠቃሚ ናቸው። ቅባታማ ቆዳ ካለህ ደግሞ ሳሊሲሊክ አሲድ ቆዳዎችህን በጥልቀት ለማጽዳት ይረዳሃል። ብጉርን ለመዋጋት ደግሞ የሚገርም ሚስጥር ሌላ ልንገርህ። ግላይኮሊክ አሲድ ጠባሳን ለማጥፋት ጎበዝ ቢሆንም ቆዳ ካልተስማማህ ደግሞ ወደ ማንዴሊክ አሲድ ቀይረው። ዋነኛው ነገር ግን መቼም ቢሆን በጭራሽ ብጉርን ማፍረጥ የለብህም። የባሰ ጠባሳና ጥቁረት ነው የሚከተልብህ። ቪታሚን ሲ ደግሞ ፊትህ እንዲበራና ጥቁር ነጠብጣቦች እንዲጠፉ ያደርጋል። እስካሁን የነገርኩ ፕሮዳክቶችን ከመግዛትህ በፊት ግን 2 ህጎችን ማወቅ አለብህ። አንደኛው ህግ ባለማብዛት ማትረፍ ነው። ይህም ማለት 10 አይነት ምርት አያስፈልግህም ወይም 10 አይነት ፕሮዳክት አያስፈልግህም። በ3ቱ መጀመሪያ በነገርኩ ፕሮዳክቶች ጀምር። ሁለተኛው ህግ ደግሞ በትንሹ ጀምር። እንደ ሬቲኖል ያሉ ጠንካራ ንጥረ ነገሮችን ስትጠቀም ከትንሽ ፐርሰንት ጀምር። ቆዳህ እንዲላመድ ትንሽም ቢሆን ጊዜ ስጠው። ስለ ቶነርና ኤሴንስ ካሰብክ ደግሞ ባተጠቀማቸውም ችግር የለም። ነገር ግን ሴረም ቆዳህን ለማሳመር ምርጥ አማራጭ ናቸው። ብዙ ቲፖችን ሰጥቻለሁ። ይህ ሁሉ ምክር ግን 5ቱን የሀበሻ ግሎ አፕ ህጎችን ካልጠበቅ ከንቱ ነው። የመጀመሪያው ቢያንስ 8 ሰዓት ያህል ተኛ፣ ምክንያቱም ቆዳህ ራሱን የሚጠግነው ስተኛ ነው። ሁለተኛው በቀን 4 ሊትር ገደማ ውሃ ጠጣ። ሶስተኛው ስፖርት ስራ፣ ምክንያቱም ደግሞ ስፖርት ስትሰራ የደም ዝውውር ስለሚጨምር ፊትህ በደንብ ብራይት እያረገና እያበራ ይመጣል። አራተኛው ጃንክ ምግቦችን ወይም ዝም ብሎ የተጠባበሱ አይነት ምግቦችን ተው። ጨውና ስኳር አጠቃቀምህንም ቀንስ።
መጨረሻና አምስተኛው ደግሞ ጭንቀትህን ወይም ስትረስህን ተቆጣጠር። ካልሆነ ጭንቀትህ ራሱ ፊትህ ላይ መውጣቱ አይቀርም። እሺ ቤተሰቦቼ የዛሬው ግሎ አፕ ቲፕ ይህንን ይመስል ነበር። ሁሌም እንደምላችሁ when you look good you feel good ነው። ጥያቄ ካላችሁ ወይም በቀጣይ ምን ቪዲዮ እንዲሰራ እንደምትፈልጉ ኮሜንት ላይ ጻፉልኝ። ቪዲዮውንም ላይክ ማድረጋችሁንም አትርሱ። ለቻናሉ አዲስ ከሆናችሁ የሀበሻ ግሎ አፕ ቤተሰብ ለመሆን ሰብስክራይብ ማድረጋችሁ እንዳትረሱ። እናንተ ፊታችሁን ለመንከባከብ ምን ነገሮችን ትጠቀማላችሁ? እሱንም ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ አገኛችኋለሁ። ፒስ